የፕራንኩ አይሰማም። ማርያምን ሩቅ ነች እሷ። ይሰማላ? አይሰማም። እግዚአብሔር ኦኬ በቃ መቼም ይሰማል አይደል? ኦኬ አይሰማም። ዙዙቲ ምን አይነት እንዱ ማህይም እንዱ ድንቁርቁር ያልተሰውነች በእናትሽ አይሰማም ማለት አንድ ቃል እኮ ነው። አይሰማም አምስት አልከኝ እኮ ቦቼ አይሰማም አልኳ። ደግሞ አሁን ቀየርኩኝ። እሺ ያሁንን ጉዳይ እንዴት አደረገው? እንዳይነኩኝ የምር እንዳይነኩኝ ንገራቸው ለይሂቶች እንዴ በሏት አለኝ። ደግሞ ምን አገባኝ እኔ ስላንቺ። ደግሞ ያንቺና የእነ ሳምሪ ዳኛ ልሁን እንዴ? ደግሞ ብዬ ስንት ስራ ያለብኝ እኔ እኮ ኢንተርናሽናል እኮ ነኝ እንዴ። ዩክሬንና ሩሲያን እኮ አሁን አሸማግል ተብዬ እኮ ተጠርቻለሁ እኮ በዚህ ዓመት። ኦኬ ስሙ አርሰናል ይወድሃል፣ ተቀበል። አላበዛሽ ወይ እንዴ? አርሰናል ይወድሃል ነው ማለት ነይ ውጪ ነይ ራስሽ ግቢ። ቆይ ልርገጣቸው እስቲ ዛሬ ሳምሪ የፍቅር ጥያቄሽን ደጋግሜ አይቼዋለሁ። በውስጥ የምትልኪው ቴክስት ሊያሳብደኝ ነው የደረሰው። እኔ የራሴ ህይወት አለኝ፣ ተይኝ በቃ። አንቺ ማፍቀር አልችልም። ኢና አለወል ኩስኩስ ምን ማለት ነው ይሄ? በቃ የራሴን ህይወት ልኑር ተይኝ ማለት ነው በአረብኛ። እከካ You shut up your mouth. You shut up your mouth. I am ኬፋለክ ምን አባሽ ታመጫለሽ ማለት ነው። ይሄ ደግሞ በእንግሊዘኛ what ምን ፍቅሬን ሳትቀበል ልጅህን የተቀበልከው አንቺ? እሱ ነገር አመረርሽ እንዴ? እንደ ቀልድ ነው እንደ ያየው አንተ ደሞችኛው ምንድን አንቺ ደግሞ ምንድን ያረገሽው? ሶፊያ ደግሞ ምንድን አሸማጋይ ነች ነው? ክርስትና እናት ነች? ምንድን ነች? ስማ የሶፊ ልንገርህ ምን እንዳለችው ማለት ነው። በውስጥ መጣይና እኔ እኮ ፈርቼ ነው በጣም ነው ማፈቅረው ቦቼን ወንድም የምለው ስለማፍረው አለች። አንቺ እሱ ነገር አረረ የእውነት እኔ ብላኛለች። ቆይ በቴሌግራም እኮ የጻፈችልኝን ብታይ የሆነ የልብ ቅርጽ ምናምን አድርጋ እንደዚህ ከውስጡ አበባ ምናምን በኢሞ ደውላልኝ ነበር። ኤስነኝ የቢምርኩኛ ነው የሚለው እዛኛው ላይ እንዴ አይተሽ ከሆነ የኔ ልዑል ብላ እኮ ድድንድሽ በሚል የኔ ልዑል ያንተ ምርኮኛ ነኝ በፍቅርህ ወድቄ ዘውትር ማልተኛ ቀን ከሌት ምርኮኛ የሚል ግጥም እኮ ፖስት አለች እኮ እዛ ላይ። እንግዲህ ቅን ያለው ጋይስ ልናገር ፈርቼ በወዴ ቢይዘው ተቀበላት አምጪ ሶፊን አውሪ ፍራቻ አለበት። ለዛ ሁለት ወዶ አይሆንማ። እንዴት ይሆናል? ለማንኛውም እንኳን ሳቃችሁልኝ፣ ደስ ይበላችሁ። እኔ ስትስቁ ስትጫወት ነው ደስ የሚለኝ። በዚህ አጋጣሚ ሳምሪ እንግዲህ እርጉዝ ነች። እንግዲህ በኢሞ ነው በኢሞ እንደዚህ እያወራን ነው የተፈጠረው። ይሄም ነገር አላሰብንበትም፣ ግን ተመስገን ነው። ልጅ በልጅነት ጥሩ ነው፣ አሪፍ ነው ያለው ነገር። አይሻ ራሱ ከዘር ትስቃለች፣ ጉዷን ስለምታውቅ ነው። ደስተኛ እንደሆነች እያስመሰለች ነው እንጂ ቀንታለች። ቢኮዝ ሺ ኢዝ ማይ ላቨር የኔ አፍቃሪ ነች ማለት ነው በቻይንኛ። ተናገርሽው እኮ ወንድ ልጅ እንደሆነ እኮ እና አለ ወጡም ምን ለማለት ፈልጌ ነው? የልጄን ሚስጥር በአደባባይ አታውጪው። ብቻ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ምችት ይበላችሁ። ነገ ደግሞ እንገባለን። ሁሌ እንደዚህ እየገባን እናወራለን። ከዚህ በኋላ አንጠፋም ከላይፍ። ሳምርዬ፣ ሶፊዬ፣ ሁላችሁም አይሻዬ፣ ዙዙ ምናምን ስማችሁን ያልጠሯችሁ ነጸዲ ምናምን ሱመያዬ እወዳችኋለሁ። መልካም